እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፀጉሬ ከምነግራችሁ በላይ ቆሽሿል። በጣም ታውቃላችሁ፣ ፀጉራችን የራሱ የሆነ ፀባይ አለው። የኔ ፀጉር አለው። ምን መሰላችሁ? ብዙ ጊዜ ፀጉር የምታጠበው በየሳምንቱ በጣም ቢበዛ በሁለት ሳምንት ነው። 2 ሳምንት ካለፈ ግን ምን እንደሚሆን ታውቃላችሁ? በጣም ማሳከክ ይጀምርና እንደዚህ ስታኩት ይሄ ይታያችኋል፣ ነጭ ነጭ ነገር እንደዚህ ስታኩት ጥፍራችሁ ላይ ይወጣል። የሆነ ነገር ነው፣ ፎረፎር አይደለም ብቻ ምን እንደሆነ እኔም አይገባኝም። ያው ቢውልድ አፕ የሚያደርጉት ነገሮች ናቸው። ቅባት ምናምን ብዙም አልተቀባሁም፣ ግን ኤኒዌይ እንደዚህ ነገር ይወጣል። ስለዚህ ይህን ነገር እንዴት አርጌ እንደማጠፋው እንዴት አርጌ ንጹህ እንደማደርገው አሳያችኋለሁ። የምጠቀመው ነገር በዋነኝነት የምጠቀመው የአፕል ሳይደር ቪኒገር ነው። ነጩ መሆን ይችላል። እኔ ይህን ነው የገዛሁት፣ አልቆ ነበረ። ይህን እጠቀማለሁ። ይህን እንደዚህ ስፕሬይ ቃጋ ብዛቱን ያው እንደናንተ እንደ ፀጉራችሁ መጠን ብታደርጉት ጥሩ ነው። ይሄን ብቻ አይደለም፣ ውሃ እጨምርበታለሁ። ይሄን አደርጋለሁ። ከዛ ቢያንስ እስከዚህ ውሃ እጨምርበታለሁ። ውሃ እንደዚህ አድርጌ ጨመርኩ። አልለካሁትም፣ ምክንያቱም እንደ ፀጉራችሁ ብዛት ብታደርጉት በጣም ጥሩ ነው። ከዛ ይሄን ከጨመርኩ በኋላ ይሄ ለፀጉር ተብሎ የተሰራ የኢኮላፕተስ ኦይል ነው። ስለዚህ ይሄ ነገር ፀጉራችንን ክሊን አፕ ለማድረግ በጣም ጥሩ ነው። ቆዳችንንም ጽድት ለማድረግ በጣም ይረዳናል። በአጠቃላይ ቆዳችን ላይ ያሉ ፍሌክ ነገሮች፣ እነዚህ ብትን ብትን የሚሉ ነገሮች አሉ አይደለ? እነሱንም በደንብ ምዝዝ አድርጎ የማውጣት አቅም ስላለው የተወሰነ ይሄን አደርግበታለሁ። እንግዲህ ይሄን ቆዳዬ ላይ በደንብ አድርጌ ታያችኋል። ይሄ ነገር አሁን በአንዴ ይወጣል። በደንብ አድርጋችሁ ማሳጅ አድርጉት። ማሳጅ በማድረጊያው በእጃችሁ ማድረግ ትችላላችሁ፣ በተመቻችሁ። በደንብ አድርጋችሁ ቢያንስ 5 ደቂቃ ማሳጅ አድርጉና በላስቲክ ሸፍናችሁ 10 ደቂቃ በቂያችሁ ነው። 10 ደቂቃ ወይ 5 ደቂቃ፣ በጣም ቢበዛ 15 ደቂቃ አቆይታችሁ ከዛ በሻምፖ እና በኮንዲሽነር እንደሌላው ጊዜ መታጠብ ትችላላችሁ ማለት ነው። በጣም አሪፍ ነው። ፀጉራችንን በደንብ አድርጎ ጽድት ያደርግልናል። ቆዳችን ለፀጉር እድገት አንደኛው ጠቃሚው ነገር የቆዳችን ጤንነት መጠበቅ ነው። ምንም ነገር አድርጉ፣ ቆዳችን ጤነኛ እና ንጹህ መሆን አለበት። እንደዛ ካልሆነ ፀጉራችን ብዙ እድገቱ አይታየንም።
ለራሳችንም ቆዳችን ንጹህ ሲሆን ጥሩ ነው እና ከቻላችሁ አታቆዩት ብዙ። ነገር ግን አንዳንዴ አታውቁም ምን ሀፕን እንደሚሆን። አንዳንድ ነገሮች አይመችም እና በተለያዩ ምክንያቶች ባሰባችሁበት ቀን ፀጉራችሁን ሳትታጠቡ ልትቀሩ ትችላላችሁ። ባልታጠባችሁበት ቀን ወይም ፀጉራችሁ የቆሸሸ በመሰላችሁ ቀን እንደዚህ ነገር አድርጋችሁ ፀጉራችሁን ጽድት አድርጉ። ቆዳችሁ ንጹህ ይሁን። ከዛ የፈለጋችሁትን ነገር መቀባት ትችላላችሁ ማለት ነው። በነገራችሁ ላይ ፀጉሬ በጣም እያደገ ነው። እኔ ማመን ራሱ እያቃተኝ ነው። ታያችኋል። ፀጉሬ በጣም እንደ ጉድ እያደገ ነው። እንደ ጉድ ልነግራችሁ አልችልም። በጣም እየገረመኝ ነው እና የእውነት ለመናገር ፀጉሬ አጭር እንዲሆን እፈልጋለሁ ለተወሰነ ጊዜ። ምክንያቱም አጭር ሲሆን በጣም ብዙ ጊዜ ነው ሴቭ የምታደርጉት። ብዙ ነገር ትቆጥባላችሁ። ሰዓታችሁን፣ ሻምፖ፣ ኮንዲሽነር፣ ቅባት፣ ሁሉንም ነገር በጣም ነው የምትቆጥቡት። በተለይ ደግሞ ልጅ ላለው ሰው ሰዓት በጣም ጠቃሚ ነገር ነው እና እሱ ነገር በጣም ተመችቶኝ ነበር። ግን አሁን ተመልሶ እንደ ድሮ እያደገ ነው። ሰው ምንም ማድረግ አይቻልም። እንግዲህ መታገስ ነው ወይ ደግሞ አብረን ልንቆርጦ እንችላለን። ሀሳባችሁን አስቀምጡልኝ። ለማንኛውም ሙሉ ፀጉሬን እንደዚህ አድርጌ በአፕል ሳይደር ቪኒገር እና በኢኮላፕተስ ቅባት ቆዳዬን ማጽዳት ጀምራለሁ። አብራችሁን ቆዩ። የፊት ቆዳችሁ በጣም ሴንሲቲቭ ከሆነ ተጠንቀቁ። በቻላችሁት አቅም ወደ ፊታችሁ እንዳይመጣ አድርጉ። ወይም የሆነ ሻሽ ነገር እዚህ ጋር ሰሩና ለመከላከል ሞክሩ። አታውቁም። አፕል ሳይደር ቪኒገር በጣም ሆምጣጣ ስለሆነ ቆዳችን ላይ ምን ሊያመጣ እንደሚችል አናውቅም። በጣም ሴንሲቲቭ ቆዳ ካላችሁ ማለት ነው። ሁልጊዜም ቢሆን ፀጉራችሁን ማሳጅ ስታደርጉ በቆዳችሁ በጣታችሁ ብቻ በጠፍራችሁ ቆዳችሁን ከቧጨራችሁት በጣም ከባድ ነው የሚሆነው እና በጣም ተጠንቀቁ። ቆዳችሁን ወይም ጣታችሁን ብቻ መጠቀም አለባችሁ። ሽታው ጠንካራ ነው በጣም። ሽታው የማትፈልጉት ከሆነ
በእርግጥ ስትታጠቡት ይወጣል፣ ግን እንደዚህ ስትቀቡ የማትፈልጉት ከሆነ በጣም ትንሽ አድርጉትና ሞር ለብ ያለ ውሃ ጨምሩበት። ሌላው ነገር ደግሞ ፀጉራችሁን በደንብ አፍታቱ ከማድረጋችሁ በፊት። ስለማይበቃ ይሄ ባይሆንም ምንም ችግር የለውም። ጨርሻለሁ። ለ5 ደቂቃ ወይ ለ10 ደቂቃ አቆየውና እንደ ሁልጊዜው እታጠባለሁ ማለት ነው። በዚህ አጋጣሚ ብዙ ጊዜ የምጠቀመውን ኮንዲሽነር እና ሻምፑ ስለምጠይቁኝ አሳያችኋለሁ። ሻምፑ አልመርጥም ብዙ ጊዜ፣ ግን ሁልጊዜም ቢሆን ሰልፌት ፍሪ መሆን አለበት። ሰልፌት ያለው ሻምፖ አልጠቀምም፣ ፀጉርን በጣም ስለሚያደርቀው ማለት ነው። ይሄን ነው የምጠቀመው ዛሬ። ኮንዲሽነር ደግሞ የሜል ኮንዲሽነር እንጠቀማለሁ ማለት ነው። ለጊዜው እንግዲህ እነዚህ ናቸው የምጠቀማቸው። መጀመሪያ ሻምፖ፣ ከዛ ደግሞ ኮንዲሽነር አድርጌ ፀጉሬን እታጠባለሁ። መጨረሻ ላይ ቆዳዬ ምን እንደሚመስል እንዴት ንጹህ እንደሆነ አሳያችኋለሁ። ታጥቤ ጨርሻለሁ። ቆዳዬ በጣም ጽድት ነው ያለው። እንዴት ጽድት እንዳለ ልነግራችሁ አልችልም። ያው ምንም ነገር የለውም። በጣም ቆንጆ ነገር ነው። በጣም ፀጉራችሁ ቆዳችሁ ሲቆሽሽ እንደዚህ አድርጋችሁ ቆዳችሁን ጤንነት መንከባከብ ትችላላችሁ። በጣም አሪፍ ነው። በጣም ቆንጆ ነው። አንዳንዴ ደግሞ ፀጉራችሁ ውስጥ ታጠቡ፣ እንደዚህ ጎንበስ ብላችሁ እንድትታጠቡ በጣም አሪፍ ነው። ሞር የደም ዝውውራችሁ ይጨምራል። የደም ዝውውር ደግሞ ለፀጉር እድገት በጣም ትልቅ ጥቅም አለው እና አልፎ አልፎ እንዲሁ ቆማችሁ ከምትታጠቡ ፀጉራችሁን ጎንበስ ብላችሁ ፀጉራችሁን ብቻ ስትታጠቡ ለፀጉራችን ጥሩ ነው። ወገብ ያማል ግን በጣም ቆንጆ ነው። አልፎ አልፎ ሁሌ አይቻልም፣ በጣም ከባድ ነው። የዛሬው ቪዲዮ ይህን ይመስላል። ይሄ ቪዲዮ ይጠቅመናል ብላችሁ ካመናችሁ ላይክ ማድረጋችሁ እንዳትረሱ። ላይክ ማድረግ ቀላል ነው ለእናንተ፣ ለዩቲዩበር ወይም ለእኔ ግን በጣም ይጠቅመኛል፣ ማበረታቻም ነው። ስለዚህ ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ። አብራችሁኝ ስለቆያችሁ ስለተመለከታችሁኝ በጣም አድርጌ አመሰግናችኋለሁ። እግዚአብሔር ያክብርልኝ። በሌላ ጊዜ በሌላ ቪዲዮ ደግሞ እንገናኛለን። ሰላም ቆዩ። ቻው።